ትቼ ወጥቼ ይመቸኝ ብዬ በኋላ ሳዝን ሳለቅስ ቁጭ ብዬ በደሌን አይቶ ሳይጸየፈኝ ልጄ ነው ብሎ በፍቅር አቀፈኝ። በደሌን አይቶ ሳይጸየፈኝ ልጄ ነው ብሎ በፍቅር አቀፈኝ። አላሰበብኝም ኃጢአቴን አልቆጠረብኝም በደሌን። ዛሬ አሳ ልንሰራ ተመልሰን መተናል ማለት ነው። እና ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ጋር እግዚአብሔር ይመስገን አለሁላችሁ። እናንተ እንዴት ናችሁ? ሁላችሁም ሰላም ናችሁ አይደለም? እኔ ጋር ፈጣሪ ይመስገን ሁሉ አማን፣ ሁሉ ሰላም ነው። ዛሬ ምሳ ምን ልንሰራ አሰብን? አሳ ወይንም ደግሞ ሰመች ይባላል በአረብኛ። ይሄ ሰመች ይባላል። እና ዛሬ ይሄንኛውን ሰመች ነው የምሰራው። እና እስኪ እንዴት አያችሁት? ጨው ጨምሬበት ነው። እሺ ለማጠብ ያው ለመዘብዘብ ጨው ጨምሬበታለሁ። ደሙን እያወጣልኝ ነው። አሁን አጥቤው መለሳለሁ። ከዛ በኋላ ቀምመዋለሁ ማለት ነው። እና ከዛ በኋላ እንዴት እንደምንሰራ አብረን እናያለን። አጥቤ እስክመለስ መልካም ቆይታ። ቤተሰብ አሳይን ወይንም ደግሞ ሰመች አጥቤ መጥቻለሁኝ። ይሄን ይመስላል። ጽድት ብሎልኛል። ውስጡ በጣም ነው ጽድት ያለው። በጨውና በካሜራ እርሾ ማለት ነው። በሱ ነው ያጠብኩት ዘብዝቤ እና እንደዚህ አጥቤዋለሁ። ምን ያስፈልገኛል? እና ይሄ ገርፋ በአረብኛ፣ በአማርኛ ደግሞ ቀረፋ ማለት ነው። ይሄኛው ደግሞ የአሳ ባህር ነው። ሰመች ብዛር ይባላል። እዚህ ጋር ደግሞ ከሙን አለኝ። በአማርማቱም በእኛም በእነሱም ከሙን ነው። ቆንዶ በርበሬ በአረቦች ደግሞ ፍልፍል አስዋጥ ይባላል። እና ይሄ ያለኝ አንድ ሎሚ ያለኝ፣ ጨው አለኝ። ምን ያስፈልገኛል? በኦቭን ስለሚሰራው ኦቭኑ ክዳን ስለሚያስፈልገው እኔ ይሄ ያለኝ፣ ይሄ ቃለኝ የአሳ መስሪያ በዚህ ነው አሳ መስሪያ። ምክንያቱም መንፋሎቱ እንዳይወጣ። እናንተ እንደዚህ የሚከደን እንትን ከሌላችሁ በአልሙኒየም መጠቀም ትችላላችሁ። አልሙኒየም ሸፍናችሁ በአልሙኒየም መጠቀም ትችላላችሁ። አሁን እንቀምመው። እንደ የቤቱ ስራው ይለያያል። አንዳንድ ቤት ይሄ ሳይፈቀፈቅ ይሄ አይፈቀፈቅም። አንዳንድ ቤት ዝም ብላችሁ ጨው ተነስንሶ ብቻ እንትን አለ እንደ ምጣድ አይነት ምጣድ ነው የሚመስል አለ። በሱ በእሳት ብቻ እየተገላበጠ ይጠበሳል። እኛ ቤት ደግሞ በኦቭን ነው የሚሰራው። በዛ ስለማንሰራው ይሄ ተፍቆ ነው። ይሄ ቅርፊት አለው። ቅርፊቱን ተፈቅፍቆ ነው። አንዳንድ ቤት ደግሞ ይሄንን እንዴት ይሰራል መሰላችሁ? የሆነ እንትን አለ፣ ቅመም አለ፣ እንትን እንደ ዳጣ የሆነ ነው፣ ግን ዳጣ አይደለም። ልክ እንደዛ አይነት የተለያዩ ቅመሞች ተጨምሮም ይሰራል። አንዳንዴ አሁን እሱን የምሰራው የሰውየው ጓደኞቹ ወንዶቹ ብቻ ሲመጡ እንደዛ ነው የምንሰራው። ልጆችና ሴትዮዋ የምትበላ ከሆነ ደግሞ ያው እዛ ላይ ትንሽ እንትን ስላሉት የሚያቃጥሉ ምናምን ነገሮች ስላሉ ልጆችም ሴትዮዋም ስለማትፈልግ እንደዚህ አርጌ ነው የምሰራው። ሌላ ነገር ብዙ አልጨምርበትም። ወንዶቹ ትንሽ አንዳንዶቹ ያው ይዳፈራሉ። እንደ ኢትዮጵያዊ እንትን ይፈልጋሉ የሚያቃጥል ነገርና የእሱ ጓደኞች ሲመጡ ውጭ ላይ ነው የምጠብሰው። መሽ እንትን አለ፣ መጥበሻ አለ ትልቅዬ፣ እሳት ከሰል አያይዤ ነው የምጠብሰው፣ በከሰል ማለት ነው እንጂ በዚህ አይደለም። ከሰል ላይ እንጠብሳለን። እና እስኪ ጨው በደንብ ይፈልጋል አሳ። እኔ ይበዛል ብዬ በጣም ተሳቅቄ የሰራሁትን አሳ እነሱ ጨው አንሰዋል ይሉኛል። ለምን አላውቅም ብቻ ነው። ያው እዚህ ጋር እኔ አልሰፈርኩትም። ለምን እንደዚህ ለመነስነስ ስለማይመቸኝ በአንድ እጅ ስለሆነ እንደዚህ ነው የምጠቀመው። ብን ብቻ ነው ማድረግ ታውቃላችሁ። እና እንደዚህ አድርጋችሁ ትንሽዬ ፍልፍል አስዋጤ ቆንዶ በርበሬው ማለት ነው እንዳያቃጥላቸው አታብዙባቸው። ይሄ ደግሞ እንትን ነው ቀረፋው ማለት ነው። እሱ
ብን ብቻ ነው የማደርገው እንጂ አላበዛበትም ማለት ነው። ቆይታ ላይ አደርገዋለሁ። እሺ ካሙን ደግሞ ይኸው ትንሽ ነው። አያችሁ መብዛት የለበትም። ቅመሙ መለየት የለበትም አሳው ላይ ማለት ነው። ቅመም እንዳለው ብዙም አይለይም። ያው እኛ ለሽታው ለጣዕምናው ብለን ነው የምንጠቀመው። በአንድ እጅ ስለሆነ ነው አልመች ብሎኝ እንደዚህ ለመክፈት የሚቸገረው። ውስጡ ላይ ትንሽ መነስነስ ስለፈለኩኝ ማለት ነው። እና የአሳው ብዛትን አልጨመርኩትማ። ይሄ ያስፈልገዋል በደንብ አያቃጥልም፣ ምንም አይልም። ይሄ ግዴታ ነው የራሱ ቅመም ስለሆነ ችግር የለበትም። ይሄ ደግሞ እንትን ነው ቀረፋውን ሊጨምርኩት። ይሄ የራሱ ቅመም ነው። እሺ በደንብ የምጨምርበት የራሱ ቅመም ነው፣ የአሳው ቅመም። ሳይነስ አለብኝና ቅመም ስረካ በጣም ለማስነጠስ ያለው ትግል። እኔ ደግሞ ማስነጠስ አልፈልግም፣ ካስነጠሰኝ ያመኛል። አጋጣሚ ምንም ማክስ ረስቼ መጥቼ ነው። አንድ ሎሚ ነው የምጨምርበት። ከዚህ በተረፈ ሎሚ በኋላ አብሮ ስለምናቀርበው ስለማይመችኝ እኮ ነው። እዚህ ጋር ደግሞ የወይራ ዘይት አለ። ትንሽ ነው ማድረገው የወይራ ዘይት ቢያንስ። ስለዚህ 2 ማንኪያ በሾርባ ማንኪያው ማለት ነው፣ በምግብ ማንኪያ ማለት ነው። ቢያንስ 2 ማንኪያ ወይ 3 ማንኪያ ቢሆን ነው የምጠቀመው። እኔ በግምት እንደዚህ ነው የምጨምረው። እና ቤተሰብ ይሄን ይመስላል። አሁን ወደ ኦቨን እናስገባና ነጭ ሩዛችንን እንቀቅላለን ማለት ነው። በነጭ ሩዝ ነው የሚበሉት። እኔ ቤት እንደየቤቱ ይለያያል። አንዳንድ ቤት ባዶ አሳ የሚበሉ አሉ። እኔ ጋር ደግሞ ለምሳ ስለሆነ በነጭ ሩዝ ነው የምሰራው። አሁን አሳይ ከኦቨን ሲወጣ እኔ እንትን እላለሁ እና ወደ ኦቨን እናስገባ። በጣም ያለ እጄ ላይ በጣም ስለሚከብድ ታው ስለሚጠጡ ጨርሻለሁ። አሁን ከእንትን በኋላ መለሳለሁ። ሩዜን ልቀቅል። ከፎረን ሲወጣ እንገናኛለን። ሩዜን ቀቅዬ ማለት ቤተሰብ ይኸው ሩዜም እየደረሰልኝ ነው። ትንሽ ነው የሚቀረው፣ እየበሰለ ነው። ለብቻ ልሰራት ፈልጌ ሽንኩርት ብራውን አድርጌ ሩዙ ነጭ ሩዝ ላይ የሚጨመራለ አያችሁ። ለምን አልጠብቀው? ይሄንን ሩዝ ስለማይመቸኝ ነው ድስቱ ላይ ሩዙን ገልጬ ይሄን አድርጌ እመለሳለሁ ማለት ነው። ቤተሰብ ይኸውላችሁ ሩዜን እንደዚህ አድርጌ አምጥቼዋለሁ። አሁን አረቦች ቡካር ነው የሚሉት መሰለኝ። ቡካር ነው የሚሉት። ያው በትንሽዬ እሳት በእንፋሎት ነው የምናበስለው ሩዙን። አሁንም የምናደርቀው እና እመለሳለሁ። አሳይንም አውጥቼ ሩዜንም ሳወጣ ነው ካሁን በኋላ መለሰው። ሌላ ነገር ልሰራ ስለሆነ መልካም ጊዜ ቤተሰብ። ያው ሩዜም እንደዚህ ደርሶልኛል። ይሄ በቅዱንስ ከዚህ በራ ማድረግ ትችላላችሁ፣ ችግር የለውም። እኔ ግን በቅዱንስ ነው ያደረኩት። አሳይም አሳ
30 ደቂቃ በቂው ነው። እንትን ውስጥ ኦቨን ውስጥ መቀመጥ ያለበት። ቀስ ብለን እንሰዋለን። ስለበሰለ እንትን ይላል፣ ይቆራረሳል። እንዳይቆረስብን ቀስ ብለን ነው የምናደርገው። እዚህ ላይ ቅዱስ እንትኑ ትንሽ ስለሆነ ጭንቅላቱን ሰበር እና ሎሚ ላድርግበትና በሎሚ ሊሸውዳቸው። ከላይም ትንሽ እንትን ማድረግ አለብን። ከስር ብቻ ረስቼ ነው ያደረኩት። የበግዱንሱ ሽታ አሪፍ ነው ለአሳው ማለት ነው። እና ሳይበዛ ብትን ብትን ማድረግ ያለብን። አሳይ ይሄንን ይመስላል። ሩዜ ደግሞ ይሄንን ይመስላል ማለት ነው። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ሰላም ዋሉልኝ። መልካም የምሳ ጊዜ